ስለመዝሙሩ የአምላካችን ስም የተመሰገነ ይሁን። አቤቱ ፊትህን እሻለሁ። መዝሙር 26 ቁጥር 8 አሰስኩ ገጸከ እግዚኦ፣ አቤቱ ፊትህን እሻለሁ። የዛሬው የቅዳሴው ምስባክ ነው። ቅድም ያው በማይሌት ስለማንለው ነው። ሳይሉ ለእግዚአብሔር መላ ምድረ ወመቃነ እግዚአብሔር ጸና ሰማያት ወመስትንፋሰ አፉሁ ኩሎ ኃይሎም የሚለውን መዝሙር የዘመር ነው። እንግዲህ ዛሬ ታላቅ የእምነት መሰረት የሆነውን አባታችን አብርሃምን ባጭሩ አስተዋውቃቸዋለሁ። ምናልባት አብርሃምን የማያውቅ የለም። ሁሉም በሰርጉ ጊዜ በተለያዩ ጊዜ የአብርሃም ስም ይጠራል። አብርሃም ግን ከሰርግ ባለፈ ከትዳር ባለፈ በተለያየ መልኩ ጠለቅ ያለ ትምህርት ስለሚያስተምረን ነው በመጠኑ ከአብርሃም ጋር እንድንተዋወቅ የምፈልገው። ለዚህም ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የአብርሃም ልጆች ከሆናችሁ የአብርሃምን ስራ ስሩ ያለው። አብርሃም የሚታወቀው በመልካምነቱ፣ በደግነቱ፣ በመጽዋዕትነቱ፣ በእምነቱ ነው የሚታወቀው። ስለዚህ የተወሰነም ቢሆን ታሪኩን ማወቅ ስለሚያስፈልግ ነው። እንግዲህ እግዚአብሔር የሰዎችን ልጆች ከወደቁበት ጨለማ ውስጥ ካሉበት ቦታ ወደ ብርሃን አውጥቶ ወደ እሱ ማስጠጋት ይችልበታል። ሰዎች ታሪካቸው በተለያየ መልኩ ሊቆሽሽ ይችላል። ነገር ግን ሁልጊዜም ወደ እግዚአብሔር ከለመኑ ከመቆሸሽ በኋላ መጽዳት እንዳለ፣ ንጹህ መሆን እንዳለ የሚያስተምረን አብርሃም አባታችን። አብርሃም አባታችን ዘፍጥረት ምዕራፍ 17፣ 18፣ 19 ሶስቱን ምዕራፎች ስታነቡ እስከ 22 ስታነቡ አጠቃላይ ሙሉ ታሪኩን ታገኙታላችሁ በመጽሐፍ ቅዱስ። ለዚህም የሰራውን ታሪክ በሙሉ ሳይሆን እንደው ሰዎች ይማሩበት ዘንድ ጓላ ወይንም አንኳር የሆነውን በመጽሐፍ ቅዱስ ተጽፎልናል። አብርሃም የሚታወቀው
እንግዳን በመቀበል ነው። በዚህ በኦሪት ዘፍጥረት ምዕራፍ 18 ላይ አሰስኩ ገጸከ ገጸ ዚአከ አሐስስ ብሎ ነቢየ እግዚአብሔር ዳዊት እንደተናገረ እግዚአብሔርን አይቷል። እግዚአብሔር በአብርሃም ቤት መጣ ይላል። ታንገደ እግዚአብሔር በእንግድነት ወደ አብርሃም ቤት መጣ። እንግዳ መቀበል ምን ያህል ጸጋ እንደሆነ፣ ምን ያህል በረከት እንደሆነ፣ ምን ያህል ዘላለማዊ ሕይወት እንደሚያሰጥ አንዳንድ ጊዜ ይገርማችኋል። ስትመለከቱ በሕይወታችሁ አንድ ሀገር ብዙ ሰዎች እየተሰደዱ ይገቡበታል። ብዙ ሰዎች እየሄዱ ይኖሩበታል። ነገር ግን እንግዳ እንደ መቀበል እየቆጠረላቸው እነዚያ ብዙ ሰዎች የሚቀበሉት አገሮች ሁልጊዜም ሲራቡ አታዩአቸው። የመጣውን ተቀብለው ያልተወለደውን ዜግነት ሰጥተው በጣም ይገርማቸዋል። ተንኮላቸውም በዚያው ልክ ነው እና ያልተወለደውን ምናቸውም ያልሆነ በመልክም የማይገናኙትን በጸባይም የማይገናኙትን ምንም ይሁን ምን ሰው በመሆኑ ብቻ ተቀብለው ቤት ይሰጣሉ። ደግሞ ሌላ ነገር እንዳይቸግረው በእጁም ገንዘብ ሰጥተው ተንከባክበው ይቀበላሉ። ይሄ እንግዳ መቀበል በተዘዋዋሪ መልኩ በረከት አሰጥቷቸዋል። አንዳንድ ቦታ ደግሞ ስትመለከቱ ሰዎችን በማንነታቸው ሲገፉ መከራቸውን ሲያዩ ታያላችሁ። እንግዳ የማይቀበል አካባቢ በረከት አያገኝም። እርግማን ነው። አብርሃም አባታችን የሚያስተምረን ይህንን ነው እና ስለዚህ አብርሃም የመጀመሪያው እንደው አንኳር የሆነውን ኮመን የሆኑትን ነገሮች ስንመለከት አብርሃም ከጣዖት አምልኮት ሰፈር ወይም አባትና እናቱ ጣዖት የሚያመልኩ ታራ የሚባለው አባቱ ጣዖት የሚያመልክ ነበረ። ጣዖት ማምለክ ብቻ አይደለም፣ ጣዖትን ሰርቶ የሚሸጥ ነበር። ለዚህ ነው ቅድም በመዝሙሩ ላይ ወፃ አብርሃም እምድረ ካራን ወውሃ ብሔረ ከነዓን፣ አብርሃም ከካራን ወጣ ወውሃ ብሔረ ከነዓን፣ ወደ ከነዓን ገባ የተባለ ከነዓን የተባለች ምድር ማርና ወተት የምታፈሰው የተባለው የእግዚአብሔር ቃል የሚነገርባት። ማርና ወተቱማ በልተነው ጠጥተው ነው መልሶ ይርበናል፣ ይጠማናል። ማርና ወተት የተባለ የእግዚአብሔር ቃል ነው። ምድር የተባለች ገነት ናት። ወደ እግዚአብሔር መሄዱን መልካም ስራ ሰርቶ ውጤት ማግኘቱን የሚያመለክት ነው እንጂ ለእግዚአብሔር ምድር በምላ ዓለምኒ ወኩሎሙ ለይነብሩ ውስቴታ እግዚአብሔር ያባረከው መሬት የለም። እግዚአብሔር ሁሉንም መሬት ባርኮታል፣ ሁሉንም ምድር ባርኮታል። ለዚህ ነው ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው። ታዲያ እግዚአብሔር የረገጠው ምድር የተረገመ ይሆናል? ምድር ከአንተ የተነሳ ነው የተባለችው እኮ። ምድር እኮ ከአንተ የተነሳ የተረገመች ትሆናል እንጂ ምድር የተባረከች ናት። እግዚአብሔር ባርኳታል። እንደው የበኩር ልጅ እንደሚባለው አንድ ሰው የበኩር ልጅ እንደሚወልድ ሁሉ ሰማይና ምድርን ፈጠረ ሲባል ለእግዚአብሔር በኩር ናቸው። እነዚህ የበኩር ልጆቹ ናቸው። ሰማይና ምድር የተባረኩ ናቸው። ስለዚህ ምድር ከሰው የተነሳ ነው ተረገመች የተባለ እንጂ ምድር የተረገመች አይደለችም።
ግን ከሰው የተነሳ ትረገማለች። በአንድ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ፣ በሌሎች ደግሞ መታዘዝ ብዙዎች ጽድቅን ሰርተዋል። በአዳም አለመታዘዝ ከአዳም እስከ ክርስቶስ ያሉ ሰዎች በፈተና ውስጥ ኑረዋል፣ በኃጢአት ውስጥ ኑረዋል። በክርስቶስ መታዘዝ በክርስቶስ መምጣት ደግሞ ብዙዎች ነፍሳት ከሲኦል ወጥተዋል። ብዙዎች ጻድቃን ተፈልፍለዋል ወጥተዋል። እዚህ አብርሃም የመጀመሪያ እርምጃው ከአባቱ ቤት ወጣ። ወጣ ምድረ ካራን፣ ከካራን ከጣዖቱ ቤት ወጣ። ሲወጣም ምን ብሎ ነው የወጣው ሲባል አብርሃም ለአባቱ ታዛዥ ነው። እንደ አብርሃም ታዛዥ የለም። አብርሃም ሲታዘዝ አባቱ የጠራውን የጣዖት አምልኮ ለመሸጥ ወደ ገበያ ወጣ ይላል። እየሰማችሁ ነው? ለመሸጥ ወደ ገበያ ወጣ። ወደ ገበያ ሲወጣ መቼም አንድ ሰው ወደ ገበያ ሲሄድ ምግብ ያስፈልገዋል። ምናልባት የያዘው ዕቃ ላይ ሸጥ ይችላል። በድሮ ዘመን ደግሞ ምግብ ከተማ ላይ አይሸጥም፣ ነውር ነው። ሰው ራሱ ምግብ ቤት ከተማ ላይ ከበላ በአንዳንድ አካባቢ ነውር ነው። በቅርብ ጊዜ ነው የተለመደው እኮ ምግብንም እኮ ራሱ እኮ ከተማ ላይ ለማስለመድ በጣም ከባድ ነበር። ሆቴል ሰው መብላት ማለት ኃጢአት ነበረ። አንዲት ሴት ባሏ መሸታ ቤት ከሄደ በበነጋው ትፈተዋል። ምን ልታረግ መሸታ ቤት? ጀግና ከሆነ ይረስ ካረሰው ከገብሱ ከስንዴው ከበቆሎ ከዚያ ተጠምቆ ይጠጣል። እዚህ ውጭ መሸታ ቤት መሄድ የለበትም። በጣም ከባድ ነው። አንዳንድ አካባቢ እስከ ቅርብ ጊዜ ማውቀው እና ወጥቶ እንጀራ በልቶ መምጣት ራሱ በጣም አስቸጋሪ ነው። አንድ ጊዜ እንደ ራሴን ታሪክ መተረክ እንዳይሆንብኝ እንጂ የኔ ትንሽ ወንድም እና ሂዶ ቡና ሽጦ ይመጣል። ቡና በመስኖ እናለማለን እና ቡና ሽጦ 50 ሳንቲም ይቀንስ፣ በ50 ሳንቲም እንጀራ በልቶ ይመጣል። በ50 ሳንቲም ነው ተመልከቱ። በ50 ሳንቲም ወጡም እንጀራውም 50 ሳንቲም እና ስንት ሽጠ መጣ ተባለ። ይህን ያህል ሽጬ መጣሁ እና 50 ሳንቲሙን የጣልከው እርቦኝ እንጀራ በላው። ከምሰሶው ጋር እንደዚህ ተደርጎ ታስሯል። የፊጥኝ ቋጥረው ነው ወደ ገበያ የሚሄዱ። በሽታ ይዘህ ልትመጣ ነው ይባላል። እውነቴን እኮ ነው። እስከዚህ ድረስ ነው ልጆቻቸውን የሚቆጣጠሩት ማለት ነው። እናቶች፣ አባቶች ከራበህ ከቤት ብላ። ከዚያ በኋላ ሲለምድ ምንድን ነው የሚሆነው? ደግሞ እኮ እንደዚህ የሚሉት ዝም ብለው አይደለም። አንዳንድ ልጅ ሲበላሽ ሲያዩ ነው እንዳይበላሽባቸው ማለት ነው። ምግብ ቤት እንዳይበላ፣ መጠጥ ቤት እንዳይሄድ በደንብ አድርገው ነው የሚያስተምሩት። እና አብርሃም መንገድ ላይ ራበው። ሲርበው አምላክ ነውና ያጣወቱ በል እንግዲህ ያው እንግዲህ ሌሎችንም ትመግባለህ ተብለህ ነው የተሰራኸው። መጀመሪያ እኔን መግበኝ አብላኝ አለው። ምንም አይሰማው። አይን ቦሞ ወይሬዩ ውስጥ ቦሞ ይሰሙ አንፈ ቦሞ ያጸኑ ወደ ቦሞ ይገሱ ግር ቦሞ ያጉሩ ወይነቁ በጎራይቱ አልቦ መንፈሱ ታፎሙ ከማሆሙ ለይኩን ሁሉም ለገብሩ ቦሞ ይላል ነብይ እግዚአብሔር ዳዊት። ምን ማለት ነው? አይን እያለው የማያይ ጆሮም እያለው የማይሰማ ልብ እያለው የማያስተውል እግር እያለው የማይሄድ እጅ እያለው የማይዳስስ አፍንጫ እያለው የማያሸት የአሕዛብ አማልክት ይልና ከማሆሙ ለይኩን ሁሉም ለገብርጎሙ ይህንን የሰሩት እንደሱ ይሁኗል። አፍንጫ ቢኖራቸው፣ አይን ቢኖራቸው፣ ጆሮ ቢኖራቸው፣ እግር ቢኖራቸው፣ እጅ ቢኖራቸው እንዳይሰሩ፣ እንዳያሸቱ፣ እንዳያዩ
እንደዚያው ይሁኑ ይላል እርግማን። እና ስለዚህ አንተ አብላኝ አጠጣኝ ካላበላኸኝማ ምን ትሆናለህ አለ። በዚህም ጊዜ የመጀመሪያ እርምጃው ምን አደረገ? ያንን የተሰጠውን ጣዖት እንኩትኩት አድርጎ ወደ ቤቱ ገባ። ሸጥከው ወይ ተባለ። አልሸጥኩትም፣ ሰብሬዋለሁ። ራበኝ አብላይ ብለው አያበላኝም፣ አጠጣኝ ብለው አያጠጣኝም፣ በቃ ሰበርኩት አለ ለአባቱ። አባትየው ተቆጣ። ገና ጉዱን አላወቀም፣ ተቆጥቶታል። የጣዖት ቤት ከፍተኛ ብዙ የተጠረቡ ጣዖቶች ቤት ውስጥ አሉ። ብዙ የከረሙ በዕለት የተሰሩ ብዙ ጣዖቶች አሉ። ሌሊት አባትና እናቱ እንደተኙ ሁሉም ለጥ ብሎ እንደተኛ ያንን ጣዖት በሙሉ አውጥቶ እንኩትኩት አድርጎ እዚያ ወጣ። ለዚህ ነው ወጣ እምድረ ካራን፣ ከካራን ወጣ። ከዚያ ከጣዖት ቤት ከዚያ ካስጸያፊ መንደር ወጣ። እህል የሚያበቅል ነው፣ ላሙ በሬው አለ። ነገር ግን ሁሉም ሞልቶ እግዚአብሔር የሌለበት ቤት ምን በረከት አለ? ስለዚህ ከወጣ በኋላ ምንድነው ያደረገ? ካጠገቡ አባቱ ቤት አጠገብ አንድ ትልቅ ወንዝ አገኘ። እዚያ ወንዙ ላይ ተቀመጠና ውሃው ዝም ብሎ ይሄዳል፣ ይፈሳል። እየፈሰሰ ሳለ አይ ይሄማ አምላክ መሆን አለበት አለ። አምላክ መሆን አለበት። እግዚአብሔር ተሎ ምስጢሩን አይገልጽልንም። እንደው ምስጢር አፈሳ አይደለም፣ ዝም ብሎ ተለውጦ የሚገኝ አይደለም። መጽናት ያስፈልጋል። ያዟቸው ልጆቹ እና መጽናት ያስፈልጋል። አብርሃም ውሃውን ሲመለከተው ይሄዳል። ሁለተኛ እባቡ ይመጣል፣ ይጠጣል። ሌሎቹ ፍጥረታት በሙሉ እየመጡ ይጠጣሉ። ማንም ከዚያ ቦታ አይከለከልም። ሁሉም ይጠጣል። ሰውም ይጠጣል፣ እንስሳቱም ይጠጣል፣ አራዊቱም ይጠጣል፣ እንደገናም ይሄዳል። ስለዚህ ይሄ ሁሉን የሚያረካ፣ ሁሉን የሚያጠጣ፣ ሁሉን የሚመግብ ስለሆነ ውሃው አምላክ መሆን አለበት ብሎ ተናገረ። እግዚአብሔር ደግሞ እምቅድመ ይፍጥር ወለአዳም ይታወቅ በፍጥረቱ። እግዚአብሔር ሰዎችን በፍጥረቱ ያስተምራቸዋል። አዳምን ሳይፈጥረው እግዚአብሔር በፍጥረቱ ይመሰገን ነበረ፣ ይታወቅ ነበረ ይላል። እና ምን አደረገ መሰላችሁ? እግዚአብሔር ውሃውን ቀነሰው። ያ ውሃ እየቀነሰ ሄደ። ወደ ታች ደግሞ ሲያየው አቁሟል። ከላይ ጭልጭል ይላል፣ ከታች ደግሞ አቁሟል። ይሄማ አይደለም፣ ይሄ በፍጹም ይሄ አይደለም፣ ይሄ አምላክ አይደለም። ለምን? አሁን ከዚህ በታች መሄድ ካልቻለ ይሄ የተገደበ ነው። ሌላ ፈጣሪ አላለና ሌላ ፈጣሪን ለመፈለግ ሞከረ። ጨለማን አመለከ። ጨለማ ማታ ሲያየው ጨለማ በቃ መጥቶ ግጥም አለና ጨለማው ሁሉንም ገዛ። እንስሳት የለ፣ አራዊት የለ፣ ሁሉ ጸጥ ብሏል። በቃ ይሄ አምላክ ነው አለ። እዚያ ሲነጋ በብርሃን ተሸነፈ። በብርሃን ሲሸነፍ ብርሃን ይሄ ብርሃኑ ይህንን ማምለክ አለብኝ ብሎ ያንም እንትን አለ። ያም በጨለማ ተሸነፈ። በመጨረሻ ልክ እንደ ፈያታዊ ዘየማን ምን አደረገ መሰላችሁ? ፀሐይን ተመለከተ። ፀሐይ ሲመለከት ከላይ ሆና ሁሉን ታደርሳለች፣ ሁሉን ታቃጥላለች። ስትፈልግ ትሞቃለች፣ ስትፈልግ ትቀዘቅዛለች። ስለዚህ ይሄ አምላክ ነው፣ ፀሐይ አምላክ ነው አለ። ተመልከቱ። ፀሐይን ተመለከተና ፀሐይ አምላክ ነው ብሎ ተናገረ ወይንም መረመረ። ከዚያ በኋላ ፀሐይም በጨለማ ወይንም
ሲመሽ ተሸነፈችና ወደ ጉድጓዷ ገባች። ይገርማል እኮ የእግዚአብሔር ሥራ እንዲሁ ዝም ብሎ የሰናፍጭ ቅንጣት ታህል የተጻፈልንን ማንበብ ነው እንጂ የእግዚአብሔርን ሥራ ማንም ሊደርስበት አይችልም። ይህንን በሙሉ ልቦናችን ልናምን ይገባል። የእግዚአብሔርን ሥራ በፍጹም ማንም ሊመረምረው አይችልም። መመራመር የለብንም። እንዴት እንዲሆነ የምንለው ነገር አይደለም። ሰው የሰራው ሥራ ነው እንዴት እንዲሆነ የሚባለው። ሞባይል እንኳን ይደንቃል እኮ ይደንቃል እኮ ረቂቅ እኮ ነው አይደለም? ረቂቅ እኮ ነው። እስቲ ተመልከቱት። እዚህ ቁጭ ብሎ አንድ ሰው አሁን እኛ የምንናገረው በዓለም እየተሰራጨ ነው። አያችሁ? ክፉም ቢሆን መልካም ብንናገር በዓለም እየተሰራጨ ነው። እንዴት ተሰራጨ? በየት አድርጎ ሄደ? የት ነው መንገዱ? የሰዎችን ልጆች እንኳን መመርመር አንችልም። የሰዎችን ልጆች ጥበብ እንኳን የእግዚአብሔርን ጥበብ የእግዚአብሔር ጥበብ በጣም ረቂቅ ነው። እግዚአብሔር እንዴት ተወለደ? ለምን ተወለደ? ለምን ተጠመቀ? ለምን መጣ? ለምን ሞተ ብሎ ለሚል ሰው ይሄ እንኳን ረቂቅ ሆኖ ረቆብን ራሳችን የሰራነው ነገር እንዴት ሂዶ ሰዎች ጋር ተገናኘ? እንዴት እኔ እናቴ ጋራ ፊት ለፊት ለመተያየት በቃው? ይሄ እኮ ረቂቅ ጥበብ ነው። ያን ደግሞ እግዚአብሔር ትንሿን ነው እየሰጠን ያለ። ትንሿን ከብት የሚያረባ ሰው ሳሩን በሙሉ አንድ ክምር ሳር ካለ ያንን አንዱን ክምር ሳር በሙሉ አምጥቶ ለእንስሳቶች አይሰጥም፣ እየቆጠበ ነው የሚሰጥ። እግዚአብሔር ደግሞ ለሰዎች ልጆች አንድ ጥበብ ለአንዱ ይሰጠዋል። የጸጋ ስጦታ ልዩ ልዩ ስለሆነ ማለት ነው። አንዱን ጥበብ ደግሞ ለአንዱ ይሰጠዋል። ይሄ ጥበብ ሂዶ የእግዚአብሔር መሆኑን ማወቅ ያስፈልጋል። የሰዎች ልጆች በተለያየ መልኩ ወደ ሌላ አምልኮ እየቀየሩት ነው እንጂ ጥበቡ ሁሉ የእግዚአብሔር። ለምን? ቀዳሚያ ለጥበብ ፈሪሃ እግዚአብሔር። የጥበብ መጀመሪያዋ እግዚአብሔርን መፍራት ነው። ስለዚህ አምላከ ፀሐይ ተናበበኒ አለ። የፀሐይ አምላክ ተገለጥልኝ አለ። አቅሜ አልፈቀደም። ውሃውን ሞከርኩት፣ ጨለማውን ሞከርኩት፣ ብርሃኑን ሞከርኩት፣ ሌሎቹንም ሞከርኳቸው፣ ነገር ግን በፍጹም ላገኝ አልቻልኩም። የፀሐይ አምላክ ፀሐይን የሰራህ አምላክ ተገለጥልኝ አለ። ፈያታዊ ዘየማን ምንድነው ያለው? ፈያታዊ ዘየማን ማን ነገረህ? ማን አስተማረህ? መኑ ማረከው? መኑ ነገረከ ታይምር ዘንተ? ይህንን ምስጢር ታውቅ ዘንድ ማን ነገረህ ብለው ሲጠይቀው መኑ ማረከው? መኑ ነገረከ ታይምር ዘንተ? ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን አልመረመርኩም ወይም አልነገሩኝም አለና አላ ፀሐይ ቀጸበተኒ ሶበሬቁ አመንኩ ኃይለ መስቀሉ መድኃኒተ ኮነኒ ኃይለ መስቀሉ መድኃኒተ ኮነኒ። ከነቢያትም ከሐዋርያትም ከጻድቃንም ከሰማዕታትም ከሌሎችም አልተረዳውም። ግን ፀሐይ ብርሃኗን ስትከለክል አላ ፀሐይ ቀጸበተኒ ፀሐይቱ ጠቀሰችኝ አለ። ቀጸበ ጠቀሰ ነው የሚለው። ፀሐይቱ ጠቀሰችኝ። ለምን? አምላክ በዚያ በሚሰቀልበት ጊዜ ፀሐይ ምኗን ከልክላለች? ብርሃኗን ከልክላለች። ፀሐይ ጸልመ ወወርህኒ ተመሰለ ደመ ወከዋክብትኒ ወርቅ ፍጡነ ከመ ይራዩ ህርቃኖ ለዘአልወሶሙ ብርሃነ ይላል። ፀሐይ ጨለመ፣ ጨረቃ ደም ለበሰ፣ ከዋክብት ረገፉ። ከመ ይራዩ ህርቃኖ ራቁቱን የተሰቀለውን ጌታችን ኢየሱስ ክርስቶስን ላለማየት አይኔ አይ ብለው ብርሃናቸውን ከለከሉ። ያንን ሳይ አመንኩ ሶበሬኩ አመንኩ ኃይለ መስቀሉ መድኃኒተ ኮነኒ ያለ። የመሰቀሉ ወይም በቀራንዮ አደባባይ መዋሉ መድኃኒት ሆነኝ፣ የዚያን ጊዜ አመንኩኝ አለ ፈያታዊ ዘየማን። ልክ እንደ አብርሃም የዚያን ጊዜ የፀሐይ አምላክ ተናገረው፣ ከካራን እንዲወጣ አደረገው። ከካራንም ወጣ። ከወጣ በኋላ ጥሩ ምግባር መስራት ቀጠለ። ጥሩ ምግባር ለራስ ነው።
እና ከተመሳቀለ ጎዳና ላይ ቤቱን ሰርቶ ያበላል፣ ያጠጣል፣ ያርሳል፣ ብዙ እህል ያመርታል። የሚያመርተውን ግን እሱ ብቻ አይደለም የሚበላው። ድሮ እንደው ዘመኑ ረዘመ መሰለኝ የኛም ጊዜ የዛሬ 30 እና 40 አካባቢ እኮ ነው። ወደ እንግዲህ 30 ምናምን ሰው የሚደሰተው 5 ደብር ካህናት ጠርቶ በተሰቡ ተጠርቶ ይሄ ግብረ ሰላሙ ሲበላ ሲጠጣ በተሰብ ሲሰበሰብ የግንቦት ልደታ የተለያየ በዓላት ሲሰበሰብ ሰው ማብላት ማጠጣት ነው ደስ የሚለው። ሰው እንኳን መብላት ማብላት ይቀራል ይላሉ አባቶቻችን። ከመብላት ማብላትን ስለሚያስቀድሙ ማለት ነው። እና ሰዎች ሀብታም የሚባሉት በብዙ ጎተራ እህል ያላቸው 15 16 ጎተራ እህል አለው ይባላል። በእሱ ምንድነው ደስታው? በነሐሴ ድሃዎች በሚያጡበት ሰዓት በእንቅብ እየሰፈረ ይሰጣቸዋል። ከመለሰው መለሰው፣ ካልመለሰው የራሱ ጉዳይ ብሎ እሱ ደስታው ለመስጠት ነው ያ ባለጸጋ። እና አብርሃምም እንደዚህ እያደረገ ድሃዎችን ይመግብ ነበር። ሰይጣን ፈትኖታል። የሚገርማችሁ ነገር ብዙ ነገር ነው የምንማረው ከአብርሃም። እንዴት መልካም ስራ እየሰራ ሰው ይፈተናል? ለምንድን ነው የሚፈተነው? እየመጸወተ እግዚአብሔርን እያመነ ለምንድን ነው የሚፈተነው ብላችሁ ልትሉ ትችላላችሁ። እንደ የተማረከ ወታደር ፊልም ያደርጋል። ያልተማረከውን እኮ ነው። ለምን ቤተክርስቲያን ግርግር ይነሳል? ለምንድን ነው ጠብ የሚነሳው? ለምንድን ነው ካህናቱ እንደዚህ የሚሆኑት? ለምንድን ነው ሰንበት ትምህርት ቤቱ እንደዚህ የሚሆነው? ለምንድን ነው ምዕመናኑ የሚጋጩት ብላችሁ ብትሉ አበባ ከሌለበት ዛፍ ንብ አያርፍም። ያርፋል? አበባ ከሌለበት ምን ልታርፋለች? ንቧ ከቅጠል ላይ አይደለም የምታርፈው፣ አበባው ላይ ቀሰም ትፈልጋለች ማር ለመስራት። ሰይጣን ደግሞ ክፉ ስራ ለመስራት ቀሰም ይፈልጋል። አበባ ካለበት ቦታ፣ ፍሬ ካለበት ቦታ ይመጣል ሰይጣን። ዓለሙንማ ታዲያ ተቆጣጥሮት የለም። አጥር የታጠረውን ቤት ነው ታግሎ ከውስጥ ወርቅ፣ ብር፣ የተለያየ ማዕድናት ይኖራል ብሎ ሌባ መፈንቀል የሚሞክረው ከተሳካለት ይወስዳል። ስለዚህ ያመነ ሰው ለምን ይፈተናል ብትሉኝ ይሄ ነው ዋናው ትልቁ ነገር። በበሽታ ይፈተናል፣ በማጣትም ሊፈተን ይችላል፣ በተለያየ መልኩ ሊፈተን ይችላል። ግን ፈተናውን በድል የሚያጠናቅቀው ሰው ማንን ሲያምን ነው? እግዚአብሔርን ሲያምን ማለት ነው። እግዚአብሔርን ካመነ ከሁሉም ነገር ስለሚድን ማለት ነው። ከሱ በላይ ሌላ ይግባኝ ወይንም ደግሞ ሰበር ችሎት የለም ከእግዚአብሔር በላይ። ለዚህ ምን አደረገ አብርሃም? እዚያ እየመጸወተ ሳለ እግዚአብሔር መጣ። ባጭሩ ብዙ ታሪክ ስለሆነ እግዚአብሔር መጣ። በሰው አምሳል መጣ። በቤቱ ታንገደ እግዚአብሔር ነው የሚለው። እግዚአብሔር በእንግድነት በቤቱ መጣና አንድ ብስራት አበሰረው። አብርሃም እንግዲህ ተመልከቱት፣ የ90 ዓመትና የ100 ዓመት ናቸው። እንግዲህ የ90 ዓመት ልጅ ትወልዳለህ፣ ሳራ ልጅ ትወልድልሃለች። የይስሐቅን መወለድ አበሰረው። ሳራ ወደ ጓዳው ሁና ትስቃለች። ለምን? አንዳንድ ጊዜ የማይሆን ነገር ያስቃል። በእኛ ተስፋ የተቆረጠ በእኛ የማይሆን ነገር የተጨለጠ ወይንም ደግሞ የተደመደመ ነገር በእግዚአብሔር ዘንድ ግን ገና የሆነ ያስቃል። እና ይህንን ያ አብርሃም ጋሱ አጋይስቲ ቤተ ገብርክሙ በባሪያችሁ ቤት ጎራ በሉ፣ እግራችሁ ይታጠብ፣ እንጎቻ ይቅረብላችሁ፣
በሬ የሚታረድላችሁ ጥጃ ቀንዱ ያልከረከረ ጸጉሩ ያላረረ ጥጃ አምጥቶ አረደ